ብዙ ጊዜ ብዙ ሰዎች እንዲህ ይላሉ፣ መንግስተ ሰማያት ባክህ ማንም አይገባም። ይሄ ነገር በተለይ ልክ ነው። በጣም ከባድ እንደሆነ ለመግለጽ ነው። እኛ ልክ ነው ምለው ነኝ። አንደኛ ነገሥት ምዕራፍ 22 ከቁጥር 18 ላይ ምንድነው የሚለው? የእስራኤል ንጉስ ኢዮሳፍጥ ክፉን እንጂ መልካምን እንደማይናገር አላልሁምን አለው። ስለ ነብዩ ስለ ሚክያስ ነው እንደዛ ያለው የእስራኤል ንጉስ። የእስራኤል ንጉስ እኛን ነው የሚወክለው። ሚክያስ ደግሞ ስለ እስራኤል ንጉስ ክፉ እንጂ መልካም ነገር የማይናገረው ነብይ እግዚአብሔር ነው የሚወክለው። ያንተ እውነተኛነት የኔ እውነተኛነት ወደ እግዚአብሔር ፊት ሳቀርበው ውሸት ሆኖ ነው ማገኘው። ለምሳሌ አንድ ሰው እኔ ኃጢአተኛ ነኝ ብሎ ወደ እግዚአብሔር ቢቀርብ እግዚአብሔር ኢየሱስ ስለ ኃጢአት አልሞተም እንዴት ኃጢአተኛ ነህ ትላለህ ነው የሚባለው። እሺ እኔ ጻድቅ ነኝ ብሎ ቢቀርብ ደግሞ ምን ሰርተህ ነው የጸደቅከው ነው የሚባለው። ከዛ ከሁለቱም የሚሻለው እባክህን ምህረት አድርግልኝ በመንግስት አስበኝ ማለት ነው። እንደዛም ሆኖ ግን በቅርበት በጥልቀት ስናየው ይሄም እግዚአብሔር የራሳችንን ፈቃድ እንዲሆን እያስገደድን ነው። ማለት ያለብን ፈቃድ ይሁን ነው። ከመላእክት ማለት ነው። ሲሶ ነው አይደል? 1/4 የሚሆን ነው ወድቆ ከሉሲፈር ከተባለው ከሰይጣን ጋር የተጣለው። ከኛ ከሰዎች ደግሞ 1/4 የሚሆን ነው ወደ መንግስተ ሰማያት የሚገባው። ከዓለም ህዝብ በአጠቃላይ ከሞተው ካለው ከሚመጣው ሁሉ 1/4 ነው ሚድነው። በማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ላይ በጠባቦች ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው ይላል። እና ያንን ስናይ ጥቂቱ ብቻ እንደሚድን እናረጋግጣለን። በሌላኛው ደግሞ በብሉይ ኪዳን ደግሞ በዳንኤል መጽሐፍ 12:1 ላይ ሚካኤል እንደሚነሳ የታላቁ በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል፣ ከህዝቡም ከሆነው ታላቅ መከራ እንደሚሆን፣ ከዛ ገሚሱ ለሕይወት ትንሣኤ እንደሚነሳ፣ ገሚሱ ደግሞ ለሞት ወይም ለዘላለም ጉስቁልና ወደ ሲኦል ለመጣል እንደሚነሳ ይናገራል። በዚህ ደግሞ ገሚሱ እንደሚድን ገሚሱ ደግሞ ወደ ሲኦል እንደሚጣል ነው በግልጽ የሚናገረን። ያው ወደ ሲኦል የሚጣሉት ጠላቶቻችን ወይም አይደሉም፣ ወንድም ወይ ልጅ ወይንም እናት አባት ነው ወደ ሲኦል የሚጣለው እና በጣም የሚያሳዝን ነገር ነው። ስለሰማችሁ አመሰግናለሁ።